ልደበደብ አልኩሽ ልታስደበድብኝ እንዳንቺ በጥፊ ብቻ የምትፋታኝ ይመስልሻል እንዴ? አልሰጥም ብትለኝስ እንዴ? አለመስጠት ራሱ ጉዳት ነው። ልነሽኝ እና እኔ በራሴ በዘፈቀደ አምጥቼ ጭራሽ እጄን አንስቼ እጅ ማንሳት እኔ እንጃ። ሁላችሁት ብታደርግብኝ እጄን አላነሳም። ጥያት መሄድ እንኳን ለሴት ልጅ እኩል ሰርተን አቅማችን አንድ አይደለም። ወንድ ልጅ አቅሙ ይበልጣል፣ ሞር ነው። ኪሎ ራሱ ስምንመዘን አንድ አይደለም። አጥንታችን ጠንከር ያለ ነው። ያን ነገር ደግሞ ወንድ ለወንድ ነው እንጂ መማታት ያለበት ሴት ልጅ እጁን የሚያነሳ ወንድ አይደለም። ይሄ ሚስቶላ ነው። በእናትሽ አመሰግናለሁ። ይሄ ልልሽ ነው። እንዳይከፋሽ፣ ጀግና ነሽ፣ ጀግና ነሽ፣ እንዳይከፋሽ እሺ። አሱ እኔ በእርግጥ እኮ እጅ ማንሳት ምናምን የለውም፣ ግን ሱስ ነው። ሱስ ነው ያለያየንም ታውቀዋለህ። በዚህ አህዋል በዚህ ጊዜ አሁን 4 3 ላይ ስታሳልፍ ከባድ ነው የሚሆነው። ግን አልሐምዱሊላህ አጠገቤ እናቴ ስላለች አልሐምዱሊላህ ሁሉን ነገር መስመሩ እየሄድኩኝ ነው። ገባ እየሄድኩኝ ነው። አሁን አንድ እናት አንተን አሳድገሃለች፣ እዚህ ድረስ አድርሰሃለች። ገባ እዚህ ድረስ አድርሳ የራስህን ኃላፊነት እንድትወጣ የትዳሩን መስመር አስይዛህ እየኖርክ ነው። ከዛስ ትወልድና ደግሞ ልክ 6 ወር ሲሆን ያ ልጅ ላይፍን ህይወት አልቀጥል በቃ ምናምን ችግር ምናምን ሲመጣ ትሰደዳለህ። ከዛ 3 አመት 4 አመት ትሰራለህ፣ ተመልሰህ ትሄዳለህ። ሄደክ አሁንም ህይወት ካልቀጥል ሲል ልጅ ታመጣለህ። እንደዛ ነው የኔ ላይፍ። ገባህ? 3ቱንም ልጆች ስልዳቸው አንዳቸውንም በስነ ስርዓት አላሳደግኳቸውም። ቶዝም ከአንድ አመት በኋላ ነው ወደዚህ የመጣሁት። እና እናቴን ትናንትና ምን ነገር አንስቻለሁ መሰልክ በንግግራችን መሀል ውድ የቤቱ ባለቤት ትዝ ይልሽ እንደሆነ ለምንድን ነው ግን ስለ ነጃኒ ምናምን ከምናወራ ስለ ፌስታል ማናወራው ምናምን ብዬሽ ነበረ። ያን ያወራሁት ምክንያት እንደተቀለሽ እናቴ አባቴ ጉሊት ነው የሚሰራው። እናቴ ከሰል ምናምን ትሰፍራለች። ያ ነገር ፌስታል ያስፈልጓል። ገባሻ? የኔ ቢጤ ራሱ እኮ ምግብ ሲቀበል ፌስታል ያስፈልጓል። ገባሻ? አሁን እየሄድን ያለነው ነገር ሀገራችን ላይ አንዳንድ ነገሮች አሪፍ ቢሆንም አንዳንድ ጉዳዮች ደግሞ በቃ ከኑሮች ጋር የሚያያይዘው ብዙ ነገሮች አሉ። እና ለምንድን ነው እንዲህ ማናወራው አልኩኝና አይ በቃ እዚህ ጋር አሁን የራሳችን ህይወት እናወራለን። ራሳችን ህይወት እዚሁ ብሶታችን እናወራለን። ስነነጃኒ ታርቀዋል፣ እኛ አይመለከተንም። አሁን ቀጣይ ወደ ህይወታችን እያል መስመሩን ያልኩት ትናንትና አጋጣሚ አንስቼው ነበረ ነው ያልኩት። እና ቲክቶክ ለእኔ ብዙ መስዋዕት ከሰዎች ከአንዳንድ ምክሮች አንስቶ አንዳንድ መልካም ጓደኞችንም ሰጥቶኝ እዚህ ላይ በሁለት እግሬ እንድቆም ሆኛለሁ ነው። እኔ ነገሩን ነው ያልኩሽ ያለሁት እንጂ አሁን አልሐምዱሊላህ እየሰራሁኝ ነው፣ ልጆችን እያሳደግኩኝ ነው ምናምን አንቺ አይደለም ኮሜንት ነው የመለሰችው ሁሉ። ኦኬ እና ነገሮችን በቃ ምን ብዬ ነገር ካሁን ላይ አልሐምዱሊላህ ጓደኞች አሉኝ። እዚህ ጋር ትወያያለህ፣ ምክሮች አሉ። የአንዳንድ ትዳርን ደግሞ የአንዳንድ ሰው ላይፍን ደግሞ ሳይ የራሴን አመሰግነዋለሁ። ምርጥ እናት ስላለችኝ አላህ እድሜና ጤና ይስጣት። እሷ ስላለችኝ ብቻ አጠገቢ አልሐምዱሊላህ እሱን ላይፍ ነው ያለሁትኝ። እና ህይወትን በደረጃ እንወጣዋለን ብዬ አስባለሁ ከፈጣሪ ጋር። እናትዬ ያው ነው ያለው ነገር። አንዳንድ ነገር አለ ስሙ። እንደዚህ አይነት የተከበሩ ሴቶች አሉ፣ ደግሞ በጣም የሚያስጠሉ ሴቶች አሉ። እንደነዚህ አይነት ሴቶች ነው መግነን ያለባቸው። እንደዚህ አይነት ሴቶች ናቸው ሚዲያ ላይ ራሱ መምጣትና ማውራት አንደበታቸውን መክፈት ያለባቸው። ስንት አለ ወንድም፣ ገባችሁ? ወንድም ብቻ ስላለ ወይ እህት ስላለችው ምናምን ይሄ ልጅ አይገልም፣ አይመታም፣ አይደባደብም ማለት አይደለም። ገባችሁ? አሁን ወረደም ወጣም ሴት ልጅ ኢሞሽናል ፍጡር ናት። ኢሞሽኗ ይቀያየራል። ይሄን ደግሞ አንደርስታንድ የሚያደርገው ባል ነው። ገባችሁ? እድሜ ልካችሁን ቤተሰብ የምትመሰሩት ከሱ ጋር። ሁለተኛ ነገር ሱስ ላይ ያለ ባል እኔ አፉ በሉኝ እንዳይደብራችሁ። አሁን ያገባችሁ ካላችሁ አግብታችሁ ያለ ካለ ብር መላክና ለሱሱ መሸፈኛ መላክ ይሄ በጣም ያስጠላል። እኔ
ቀሚስ አስለብሳችሁት ብታዞሩት ይሻላል ከኩሽና ሳሎን እንጂ ወንድ ልጅ አይደለም። ወንድ ልጅ ቆፍጠን ሲል ብቻ ሳይሆን በቃ ገንዘብ መያዝ አለበት፣ መስራት አለበት። እንደ ንግስት ነው ማኖር ያለበት። ሚስቱ ራሱ መስራት የለባትም። መስራት ከፈለገች ትስራ፣ እድሏን ይስጣት። ገባች? የሆነ አባባል አለ፣ የአንተ ገንዘብ የእኔ ነው፣ የእኔ ገንዘብ ደግሞ የራሴ ነው ትላለች አንዷ። የሺመቤት ዱባለ እና ልክ ናት። ገባችሁ? በቃ ሴት ናችሁ፣ ይለያያል። አንድ አይነት አይደለንም። ሁለታችንም የተለያየ ነገር አለን፣ የተለያየ ጎዶሎ ነገር አለን። እኛንን ምንሞላለው። ያ የጎደለውን ቦታ አንቺ ነሽ መተሽ ምትሞይልኝ፣ እኔ የጎደለውን ቦታ እኔ መጥቼ ነው አንቺ ምሞላልሽ እንጂ አንዱ ለአንዱ አያስፈልግም። አይደለም እናቶቻችን ናቸው። ናቲ እንደው በክብር 380 ህዝብ ባሉበት አንተ መልካም ጥሩ ወንድ ነክና እህቴ መሃናዬን በክብር ብሰጥ ደስ ይለኛል። ፈቃደኛ እኔ ባለ ትዳር ነኝ። አንቺ ልታለያይኝ? አልደበደብ አልኩሽ፣ ልታስደበድብኝ። እንዳንቺ በጥፊ ብቻ የምትፋታኝ ይመስልሻል እንዴ? አልሰጥም ብትለኝስ እንዴ? አለመስጠት ራሱ ጉዳት ነው። ልነሽኝ እና እንዴ ጥፊ እኮ ችግር የለውም፣ ጠባሳ ነው፣ ይለቃል። ይሄስ አረ በለው የሞራል ችግር እኮ ነው የሚፈጥርበት። አልሰጥም በዚህ አጋጣሚ ካልሽም ደግሞ ዮሐንሴ ምርጥ ባል ነው፣ ምርጥ ወንድም ነው፣ ምርጥ ሰው ወንድሜ ነው። ኧረ በጣም እኔማ ምርጥ ወንድ ነህ ከአንተ እርዳት ነው አለው። አሁን እኔ ደግሞ ጨዋታ ልቀይራ ላመስግንህ። እኔ ለማንኛውም ምርጥ ሰው ነህ። እሺ እህት አለ